ኋላ የምትመለከቱት ኢትዮጵያዊ ወጣት በእንግሊዝ ሀገር ያደረገው ተግባር ዓለምን እያነጋገረ ይገኛል። ስለዚህ ነገር ልንገራችሁ። ታዲያ ይህ ኋላ የምትመለከቱት ሰውዬ እንግዲህ አካፋ ታጥቆ ለያዥ ለገነት ያስቸግራል። ማለት በመጠጥ ቤት አካባቢ ነው እንግዲህ ፖሊሶች ሁሉ ተሰብስበዋል። በመሃልም እንግዲህ አካፋ ይዞ ማንም ሰው አጠገቢ እንዳይደርስ ይላል ማለት ነው። ታዲያ ኋላ የምትመለከቱት ይህ ኢትዮጵያዊ ወጣት ድንገት እንግዲህ ወደሱ በመቅረብ ፖሊሶቹን ያስቸገረውን በዚህ መልኩ እንግዲህ ታክል ያደረገውና ይጥለዋል። ከዛ በኋላ አካፋውን በቁጥጥር ስር ያውላል ማለት ነው እንደምትመለከቱት። ይህም ኢትዮጵያዊ ወጣት የመጣበት መንገድ እንግዲህ ከጀርባው ነው ስኒክ አድርጎ የገባበት። ሰውየው እንግዲህ በፖሊሶች እንደምትመለከቱት ተወሮ ነበር፣ ተከቦ ነበር፣ ሰው ገድላለሁ እያለ ነበር የሚያወራው። ድንገት እንግዲህ ይህ ኢትዮጵያዊ እንግዲህ ኢትዮጵያዊነቱ ተሰምቶት ወዲያውኑ በመምጣት እንግዲህ ታክል አድርጎት በዚህ መልኩ መሳሪያውን ማለትም አካፋውን ተቆጣጥሮታል፣ በቁጥጥር ስር አውሎታል ማለት ነው። ታዲያ በዓለም ዘንድ እጅግ በጣም ብዙ መነጋገሪያ ነው። እንደምትመለከቱት ብዙ ሰዎች አፕሪሺየት እያደረጉት ነው፣ ታምስ አፕ አድርገውለታልና በጣም ነው አፕሪሺየት እያደረጉት ያለው። ኢትዮጵያዊ ጀግና እንግዲህ በእንግሊዝ ሀገር አኩርቶናል ማለት ነው። ኢትዮጵያዊ ሰው እንግዲህ እስካሁን ማንነቱ አልታወቀም። ማንነቱ ከታወቀ ተከታታይ ማቀርብላችሁ ይሆናል። ኢትዮጵያዊ ጀግና እንግዲህ አካፋውን በቁጥጥር ስር አውሎታል ማለት ነው። መልካም ቀን ይሁንላችሁ። ብሩክ ነኝ። አዲስ ነገር ካለ መለስ ይሆናል። መልካም ጊዜ